የተከበራችሁ የማኔጅመንት አባላት፣ ተመራማሪዎች እንኳን ወደዚህ ወደ ኢትዮጵያ የናጎያ ፕሮቶኮል የመጀመሪያው ሪፖርት ዝግጅት እንኳን በደህና መጣችሁ። ወደ ፕሮጀክት ላውንቺንግ ማለት ነው። እንኳን በደህና መጣችሁ ለማለት ፈልጋለሁ። ያው ለእናንተ መናገር አልችልም። ኢትዮጵያ ብዙ የብዝሃ ሕይወት ሀብት አላት። ይሄን የብዝሃ ሕይወት ሀብት በአግባቡ ጥቅም ላይ ማዋል ያስፈልጋል። ጥቅም ላይ በምናውልበት ጊዜ ግን በአግባቡ ከጥቅሙ ማህበረሰቡ ይህን ብዝሃ ሕይወት ሀብት ጠብቆ ያቆየው ማህበረሰብ በአግባቡ ተጠቃሚ መሆኑን ማረጋገጥ ያስፈልጋል። ይሄ የሚረጋገጠው ደግሞ በዚህ በዓለም አቀፍ ስምምነት ብቻ ሳይሆን ኢትዮጵያ ቀደም ብላ በጀመረችው አክሴስ በዚህ በአርክቦትና ጥቅም ተጋሪነት ሂደትም ይሄ ጥቅም ይረጋገጣል ማለት ነው። ስለዚህ ከዚህ አርክቦትና ጥቅም ተጋሪነት አንጻር ኢትዮጵያ ምን ሰራች፣ ምን አሳካች፣ ምን ደረጃ ላይ ነች አሁን ያለችው የምለውን ማየት የዚህ ፕሮጀክት አንዱ ዓላማ ነው። በሌላ በኩል ደግሞ ምን ተግዳሮቶች አሉ፣ እነዚህ ተግዳሮቶች ምን መፍትሄ ይኖራል የምለውን ማየት ሌላው ነው። ለዚሁም ደግሞ በዚሁ አጋጣሚ ዓለም አቀፍ ትብብሩን ማጠናከርም ሌላው ዓላማው ነው። ስለዚህ ፕሮጀክቱ እነዚህን ትላልቅ ነገሮችን መሰረት አድርጎ የተዘጋጀ ነው። ፕሮጀክቱን ያዘጋጁ ሰዎች ሪሊ ከዶክተር አብዮት ጀምሮ ኤርሚያስ፣ አሁን ሚሊዮንም ፋሲሊቴት ያደረጋችሁት ትልቅ ነገር ነው። በጣም የገንዘቡ መጠን አይደለም። በነገራችን ላይ ዶነሮች 10,000 ብር ለመስጠት በጣም ብዙ ያመላልሳሉ፣ ብዙ ነገር ይጠይቃሉ እና ፕሮጀክትን አስጸድቆ ወደ ላውንቺንግ ሲደርስ እንዲሁ አልጋ በአልጋ የተካሄደበት የተሰጠ እና ሲምፕሊ ፎር ግራንትድ አድርገን አንቆጥረም። የተገኘው ገንዘብ እስከሚገኝ ድረስ ይሄ የተመለከታቸው ሰዎች በጣም ብዙ በምልልስ ዋጋ ይከፍላሉ እና ለዚህ እስኪ አንድ ጊዜ እንድታጨበጭቡላቸው። ስለዚህ ፕሮጀክቶችን ጽፎ ማምጣት በራሱ በጣም ልዩ ችሎታ፣ አቅም፣ ትዕግስት። በነገራችን ላይ ትዕግስት የሚባል ነገር ይጠይቃል። ፕሪዘርቨራንስ ይጠይቃል። ፕሪዘርቨራንስ ከሌለ አንድ ሰው ፕሮጀክት ጽፎ አሸንፎ ማምጣት አለ። ኢቭን አሸንፈሃል ቢባል እንኳን ከዛ በኋላ ያሉትን ነገሮች ዊዛውት ፕሪዘርቨራንስ አይሳካም እና ይሄ ፕሪዘርቨራንስ ኖሯችሁ ትንሽም ትልቅም አሳካችሁ እንደዚህ የበቃችሁ ሁላችሁም ከፍ ያለ ምስጋና ያለኝ። በኤቢኤስ እስካሁን ድረስ 1500 ውሎችን ፈርመናል። ለዛ ይላል ያንተ በቀጣይ 5 ዓመታት ግን በ55% እጨምራለሁ ብሏል ቢሊዮን በኤንቢሳፕ ውስጥ። ስለዚህ ይሄ ወደ 2325 አካባቢ ውሎች ይኖሩናል ማለት ነው። 5 ዓመታት መጨረሻ ላይ ማለት ነው። እንግዲህ ውሎች ከዚህ በኋላ ሲፈረሙ እንዲሁ ውል ብቻ መሆን የለባቸውም። ገንዘብ የሚያስገኙ ለሀገር ጥቅም የሚያስገኙ መሆን አለባቸው የሚል እሳቤ አለ ለማኔጅመንት። ስለዚህ እስካሁን ወደ 9 ሚሊዮን ከዛ በላይ ሰብስበናል። ይህ ግን ብዙ አይደለም። ኢትዮጵያ ካላት ሀብት አንጻር በተቻለ መጠን ዓለም አቀፍ ውሎችን ጭምር ተፈራርመን በደንብ ነጎጅት አድርገን ኢትዮጵያ ካላት ሀብት የተሻለ ጥቅም የምታገኝበትን ሁኔታ ማመቻቸት ይኖርብናል። አይሆፕ ስትራቴጂክ ሪኮሜንዴሽኖቹ እነዚህን ያካትታሉ የሚል ሀሳብ አለ። እንዴት አድርገን
ቀጣይ ጠንከር ባለ መልኩ ኔጎሼት አድርገን ኢትዮጵያ ካላት ሀብት በደንብ አድርገን ገንዘብ ለኢትዮጵያ ኢኮኖሚያዊም የገንዘቡን ነን ፋይናንሻል ቤኔፊት ለኢትዮጵያ ማስገኘት እንችላለን ማየት አለብን። ሌላው ከዚህ ጋር አያይዤ ማንሳት የምፈልገው በቅርቡ የፈረምነው የጤፍ ስምምነት ነው። በጣም ኢንትረስቲንግ የሆነ ስምምነት ነው። ከሲጂኤስ ማለት ሴሜንቲ የሚባል የጣሊያን ካምፓኒ ነው። በአውሮፓ ደረጃ የጤፍን ጄኔቲክ ሪሶርስ ወደ ፕሮዳክት ቀይሮ በቫራይቲ ሌቨልም ዴቨሎፕ አድርገው ማርኬት እንዲያደርግ እድል ነው የተሰጠው። በዚህ ውስጥ ጥሩ ኔጎሽዬሽን የተካሄደው ያው ከሞላ ጎደል ሮያሊቲ የምናገኝበት እድል በዛ ውስጥ ይፈጠራል። ከዛ ባሻገር የኢትዮጵያን ሳይንቲስቶች አቅም ይገነባል። ከዚህም አልፎ ያው በቀጣይነት እነሱ ዴቨሎፕ የሚያደርጓቸውን ቴክኖሎጂዎች ኢትዮጵያ በቀላሉ አክሰስ የምታደርግበትን ሁኔታ የሚያመቻች ውል ነው። ስለዚህ እንደዚህ አይነት ጠንከር ያሉ ውሎችን በቀጣይ እየተዋዋልን ዓለም አቀፍ ስምምነቱ በሚፈቅደው መሰረት ኢትዮጵያም በምትፈልገው መሰረት መሄድ ይጠበቅብናል። ኢትዮጵያ ብዙ ሀብት አላት። ያንን ሀብት በተለይ ብዝሃ ሕይወት ሀብቷን የበለጠ በዚህ መልኩ ጥቅም ላይ እየዋለ መሄድ ይጠበቅብናል። ነገሩን አላሰፋም አላበዛም። ያው ቀጥሎ የሚቀርቡ ብዙ ነገሮች ስላሉ እዛ ላይ መወያየት እንችላለን። ለጊዜው ግን እንኳን ለዚህ መክፈቻ ፕሮግራም በደህና መጣችሁ እላለሁ። በድጋሚ ፕሮግራሙ በይፋ መከፈቱን አበስራለሁ። በእነዚህ ላይ ነው ማለት ነው። መጀመሪያ ትርጓሜ አንዳንድ ነገሮች እንደ ዲፊኒሽን ነው የሌጋል ትርጉም ያለ ነው። ስለዚህ ከሌጋሊ ፐርስፔክቲቭ ከሌጋል ፐርስፔክቲቭ እንዳለ እና ደባሩ እንዳለ እኔ ከሌጋል ውጭ ነው። አንድ ዲፊኒሽን አለ፣ ኦብጀክቲቭ እና ኮር ፕሪንሲፕል አለ። ሌላው ሲግኒፊካንስ ግሎባሊ እና በኢትዮጵያ ሁኔታ ለዚህ ፕሮቶኮል ማስፈጸሚያ ደግሞ ቱልስ እንደ ሜካኒዝምስ ምንድን ናቸው የሚለው እንደ ኦልሬዲ ምክንያቱም ሪፖርቱ እነዚህን ስለሚዳስስ፣ ሌላው ግዴታዎች አሉ። ያው ፕሮቶኮል ነው የኮንቬንሽኑ አንድ ክንፍ የሆነው ወይም አንድ ፒላር የሆነው ኤቢኤስን የሚመለከት ስለሆነ በዚያ ረገድ የሚወሰድ ነው። ከፒክቸሩ ልነሳ። እነዚህ የምታያቸው ሰዎች ጃፓን አይደል? መልካቸው ጃፓን እና የኤቢኤስ ፕሮቶኮል ሲጸድቅ የነበረው ስሜት ነው። ምክንያቱም በጣም ብዙ ዓመታት ነው ስባል በተለይ አውሮፓውያን ይህን ፕሮቶኮል ሊጸድቅ ፈጽሞ አይፈልጉም ነበር። ብዙ ትግል ነበር፣ ብዙ ሂደት አልፈንበታል። ከዛ በኋላ ጃፓኖች ላይ ከአፍሪካ ጋር ነበሩ። በአጋጣሚ ብዙ ጊዜ ከአውሮፓውያን ጋር የሚቆሙት አጋጣሚ የሆነ ደግሞ ናጎያ ላይ በመሆኑ እነሱ ሀገር ላይ ሲጸድቅ የነበረው ስሜት ኦልሞስት አርሴናል እግር ኳስ ጨዋታ ተወዳላችሁ አይደል? ጎል ሲያገባ እንደዛ ነበር የነበረው ጨዋታ። በጣም ድንቅ ነበር። እዚህ ጋር የምታዩት ያው ፖይንተር ቢኖረኝ ጥሩ ነበር። ይቺ ፕሮቶኮል ዋለች። ያው እነ ኤርቢ ብዙ ጊዜ ጸልዋቸዋለች። እዚህ ጋር ደግሞ የናጎያ ፕሮቶኮል 10ኛ ዓመት ሲከበር ስለ እንዴት ኢምፕሊመንት ሆነ ሳክሰስ ስቶሪ ምንድነው ድክመቱ ምንድነው የሚለውን ውይይት ሲደረግ ነው። እነዚህ በጋራ የሚሄዱ ስለሆኑ ነው። እንግዲህ ይሄ ናጎያ ፕሮቶኮል ኦን ኤቢኤስ ዋናው የሲቢዲ ዋናው ትልቁ በቃ የዓለማችን ብዛትን የተመለከተ ትልቁ ኮንቬንሽን የእሱ ሰፕሊመንታሪ ትሪቲ ነው። ኦልሬዲ በሲቢዲ አይ ቲንክ አርቲክል 17 ነው 15 አርቲክል 15 ላይ ኦልሬዲ ኤቢኤስ አለ ኢሹ አለ በደንብ አለ። ግን ያ አርቲክል የሚያካታቸው በጣም ብዙ ጉዳዮች ነበር። ያንን ግልጽ ያደረገና ያን ሰፕሊመንት ያደረገ ትሪቲ ሆኖ ነው የወጣው ማለት ነው፣ ወይም ፕሮቶኮል።
እንግዲህ ሲቪሊ እንደምታውቁት ያው የብዛቱን ሴኩሪቲ የሆነ ብቻ ሲቪሊን ማወቅ ግዴታው ማዕከላት ነው። 3 ፒለርስ አሉት። አንዱ ኮንሰርቬሽን ማንበር ነው። ሁለተኛው ዘለቄታዊ አጠቃቀም የምንለው ነው። ሶስተኛው ደግሞ አርክቦትና ጥቅም ተጋሪነት። እዚህ አንዱ ፒላር ነበረ። ያን ፒላር ግን በደንብ አልቦ ማዕቀፍ ያዘጋጀ ፕሮቶኮል ነው። ይህ ፕሮቶኮል እንግዲህ 2010 ላይ አዶፕት ተደረገ። 2010 ለፊርማ ክፍት ሆነ ማለት ነው በለኤርሚዲ የህግ ቋንቋ። ከዛ በኋላ ሀገራት አይዘር ያንን አጸደቁ፣ ተቀበሉ። ኢትዮጵያ ደግሞ በተለያየ ምክንያት ብዙ ትግል ተደርጎ ፓርላማ ላይ አክሴድ ነው አለ አክሴስ። ሌሎች ሀገሮች ብዙ ሀገሮች ከፈረሙ በኋላ አይ ቲንክ ወደ አርዳ ያለው ስንተኛ ነበር 2012 ላይ ኢትዮጵያ ስንተኛ ነበር እንትናችን ፈራሚ ስለሆነ 50ኛ አካባቢ። ኤኒዌይ ኢትዮጵያ ይህን ፕሮቶኮል በፓርላማ ተቀበለች። ፓርላማ ከተቀበለ ደግሞ ምን ማለት እንደሆነ ትርጉሙ ይገባቸዋል። መፈጸም ግዴታ አለብን ማለት ነው። 2014 ፈራሚ ሀገራት በቂ ሚኒመም ቁጥር ሲሞላ ወደ ትግበራ ገባ። ወደ ትግበራ ሲገባ ብዙ አፕስ ኤንድ ዳውንስ ነው። እውነቱን ለማለት አውሮፓውያን ወደ ኋላ የማፈግፈግ ስሜት ሁሉ እየፈጠሩ ነው። ባይዛ ስቲል በነባይ ፕሮቶኮል ባለው አንዳንድ ነገሮች ላይ ኔጎሺዬሽን ስቲል አለ። ያው በሲቪሊ ውይይቶች ላይ በየ2 ዓመቱ ሲካሄድ አንዱ ውይይት አብዛኛው ጊዜ ውይይቶች አሉ በኔጎሺዬሽን አለ። የተወሰነው ግን የሙያ ፕሮቶኮል ውስጥ ባሉ ጉዳዮችን የሚመለከት ነው። እንግዲህ በዚህ ላይ ቅድም እንዳልኳችሁ ኢትዮጵያ በጣም ቁልፍ ሚና ነው የተጫወተችው። ስለዚህ የኢትዮጵያ ጉዳይ በሲቪል አጠቃላይ እነ ዶክተር ተወልደ ጀምሮ ኦፍኮርስ እነ ዶክተር መላኩ የተወሰነ ጅምሩ ላይ ጥርሱ ላይ ነበሩ በሲቪል ግን ዋናው ዶክተር ተወልደ ጨምሮ ብዙ አካላት በዚህ ውስጥ አልፈዋል እና የዚህ ፕሮቶኮል ዓላማ ፌር ኤንድ ኢኩዊታብል ሼሪንግ ኦፍ ቤኔፊትስ ነው። እዚህ ጋር ይታያቸዋል አይደል? ይሄ እንዴት ነው ውስጣይ? እዚህ ጋር የሆነ ጨዋታ አለ። ምን እንደሚባል ሲሆን አላውቀውም። የፈረንጆች ጨዋታ ነው። ክሪኬት አይገርም። ክሪኬት ይሄ ክሪኬት 3 ሰዎች ለማየት መጥተዋል። አንዱ ሕፃን ነው፣ መካከለኛው ሕፃን ነው፣ ሌላው አባት መሰለኝ እዚህ ጋር ያለው ወይ ታላቅ ነው። እዚህ ጋር ያቆሙበት ምንድን ነው? ኢስ ፌር አይደል? ፌር በትክክል እኩል ቆመዋል። ነገር ግን ያልተቻለ ማለት ነው። ይሄ በረቢያ የተወሰነ ያ እቺ ባንት ወንድ ናት ሆነ ይሆናል አታይም። እዚህ ጋር እዚህ ጋር አያቸዋል። this is equitable ማለት ኢኩዊቲ ማለት ሶ አውሮፓውያንና ኢትዮጵያውያን ወይም አፍሪካውያን እኩል በመድረኩ አሉ። እኩል ነው ያለው ባይዘ የቆምንበት ግራውንድ እኩል ነው ብለን ነው። ሳይንስ መቼም እዛም አውሮፓም ቢኖር እዚህም ቢኖር የመቀበል የማተግበር ጉዳይ ካልሆነ በስተቀር እዚያ ግን ጥቅም ላይ ሲመጣ አውሮፓውያን አብዛኛውን እየወሰዱ ነው። ይሄ ማለት ነው። አሁን ናጎያ ፕሮቶኮል ወዴት ነው ያመጣው? ይሄም እንዳለ ነበር። አሁን ደግሞ ይሄንን ጨምሮ ፍትሃዊ አድርጎ መጣ። ዛስ ናጎያ